ምን ያደረግሽ ነው? ማናባሽ ነሽ አንቺ? ተረጋጊ። ምንድነው? ተረጋጊ። እንዴ አንተ ውሻኔ ሲጀመር ምን ያደረግሽ ነው? እናንተ ምን አይነት ሰዎች ናችሁ? ቆይ እንዴት ምን ማለት ነው? እንዴት እንደዚህ ታደርጊያለሽ? ባለስራ እንደሆነ እያወቅሽ በቃ አውቃለሁ ስለማፈቅረው። ምንድነው የምታወሪው አንቺ? በቃ ስለምወድህ በቃ ስለምወደድ ነው። እኔ አላውቃትም ሲጀመር እኮ የምን 8 ወር ነው የምታወሪው እንጂ እኔ ምንም የማውቀው ነገር የለም። እሷ ምን አለች አይደል? ምንድነው የምታወሪው? ስታረግ የነበረውን አምናለች እሷ። ምንድነው ምንም ነገር እኔ በማላውቀው ነገር እኮ ነው እኔ እየወነጀላችሁ። ምንድነው የማላውቀው ነገር? ማን ያስገባት? ከፍቶ ያስገባት ማን ነው እንዴ? መኝታ ቤት ድረስ ማን ያስገባት? አላውቅም። በቃ እንዴት አላውቅም? አላውቅም። ሄሎ ወይ ፍቅር ደህና ነሽ? አለሁኝ። አሁን ደህና ነኝ። አዎ በተኛሁበት ነው ብሩን በጭ አድርጋ በቃ እሷ ናት የቀሰቀሰችኝ እና መቼም ትመጫለሽ አይደል? እውነት ነኝ። በጣም ነው ናፈቅሽኝ። በቃ እንደሱ ነው የሚባለው። እሺ በቃ ነይ። እሺ እሺ ባይ። ማታ ስለተፈጠረው ምንድን ነው የሚወራው? ምን አይነት ጣጣ ደግሞ ለማሰብ ራሱ ይከብዳል። ማነው? ክፍት ነው ክፍት ነው ክፍት ነው። ወይ ታነሽ እኔ ራሱ አልመጣም ብለሽ ደግሞ እንትን ትይኛለሽ። ለጓጓ ነው የምርሽ መስሎኝ እኮ ይደብረኝ ነበር።
ልጅ ደህና ነሽ? ደህና ነኝ። ሁሌስ መጠበቅ ስትልብኛል ሳይ በእናትሽ እንዴ ያልኩሽ በቃ በስርዓት አልተኛ ጭራሽ ብላ ማታ አብረን ካልተኛ አላለችኝ። ምን ከለመደችው ጎረምሳ ጋር ታዲያ እንጨቀጭቅ አንተ እንደሱ ነው ብለሽ ነው ነገሩ? አይ ብቻ ተይው አትኛ ራሳችን በቃ ደስተኛ መሆን ብቻ ነው እናደምጥበት እሱን እኮ ነው የምልሽ። ለማንኛውም እኮ ይሻል ልክ እንደ ሁልጊዜ ሸሚዝ በጣም በእውነት በቅርብ ነው የገዛሁት። አንቺ ከወደድሽውማ በቃ እና ይኸውልሽ ደህና ነኝ። ምንድን ነው የራቅሽኝ የመሰለኝ? ምን ጠጋ በይ እስኪ በጣም ነው የናፈቅሽኝ። ዛሬ በጣም ቸኮልሽ በእውነት እሱማ እኔን ናፈቅሽኝ።
ልግባው እንዴ? ቻችን በድጋሚ ተገናኝተናል። አሁን የምንገኘው እና ወይዘሮ ሄለን ቤት ነው። እንግዲህ አሁን ሲፈጠር የነበረው እናንተ ማየታችኋል፣ እኛም አይተናል። አሁን እንግዲህ እጅ ከፍንጅ ነው የምንይዛቸው። ውስጥ ነው ያሉት። ምንድነው ሲፈጠር የነበረው? ሚስት በምትወጣበት ሰዓት ባል ከሌላ ሰው ጋር ቺት ሲያደርግ ነው። አሁን ወይዘሮ ሄለንን ጠርተናታል። እየመጣች ነው ያለችው። እንግዲህ ስትመጣ ያለውን ነገር የምናየው ይሆናል ማለት ነው። እስከ መጨረሻው ድረስ ከፕሮግራማችን ፍጻሜ። እሺ ወይዘሮ ሄለን መጣለች። እሺ ወይዘሮ ሄለን እስኪ ምን ትጠብቂያለሽ? አሁን ከውስጥ ከምናገኘው ነገር እንጃ ያለቅ እንግዲህ ባለፈው መተን ብዙ ነገር አውርተን ቤት ውስጥ ያስቀመጥነውን ነገር እንግዲህ እንደዛ አድርገን ነበረ። እንግዲህ ልናገኝ የምንችለውን ነገር አሁን ብዙ ይሻለኛል ማለት በጥርጣሬ እንትን ከማለት እዚሁ እጅ ከፍንጅ ከሆነም ካልሆነም ይሆናል ብዬ አላስብም። ግን ከሆነም እንግዲህ እጅ ከፍንጅ ብይዘው ይሻላል። በጣም አግሬሲቭ ለመሆን እንዳትሞክሪ፣ ራስሽን ለማረጋጋት ሞክሪ እባክሽን፣ አደራሽ። ቁልፍ አለሽም? መጣው እንዴ? ማን ነው? ምንድን ነው? ማን ነው? ምን ፈልገህ ነው? አንቺ ምንድን ነው? ማን ነው? ይዘሽ ምንድን ነው? ምንድን ነው? አይደለም ማን ነው? ዞር በል ወደዛ አንተ። ምንድን ነው? ዞር በል ወደዛ። ምንድን ነው? ቤቴ ውስጥ ዘው ብለህ ገብተህ ዘርበህ ትላለህ እንዴ? ልቀቀኝ። እንዴ አንቺ ምንድን ነው ይዘሽብኝ? ቁጭ በል እዚህ። ተቀመጥ አንተ። ምንድን ነው ካሜራ? እንዴ ምን እያደረክ ነው? አይደለም አንቺ አርፈህ ተቀመጥ። ምንድን ነው? አርፈህ ተቀመጥ። ይኸውልህ ቤቴ ውስጥ ገብታችሁ ምንድን ነው የምታደርጊው? ምን እየሰራሽ ነው? ይፈጠረው ምንድነው? ምን ያደረግሽ ነው? ማናባሽ ነሽ አንቺ? ተረጋጊ። ምንድነው? ተረጋጊ። እንዴ አንተ ውሻ ነህ ሲጀመር። ምን ያደረግሽ ነው? ምን ያደረግሽ ነው? ተረጋጊ አንቺ። ተረጋጊ። የሰማሽኝ ነው? ተረጋጊ። ምን የምታደርጊው? ምን ያደረግሽ ነው? በገዛ ጓደኛዬ ቤት ነው ያሉት። ጓደኛዬ ማለት ተረጋጊ እባክሽ። ይኸውልሽ ለምን ነው የማትረጋጊው? አልረጋጋም። አስወጣልኝ። ምን ያደረግሽ ነው? ጓደኛዬ ቤት ማለት ጓደኛዬ ቤት ማለት አንቺ አታፍሪም እንደ ጭራሽ? አታፍሪም እንደ ጭራሽ? እባክሽን ተረጋጊ። ተረጋጊ እባክሽን። ምን ያደረግሽ ነው? ጓደኛዬ ቤት ነው ያሉት። ጓደኛዬ ማለት ማን ነው? ጓደኛዬ ፍቅረኛዬ ነው። ባሌ ስለሆነ የምታወሪኝ ስላንቺ ባል አላውቅም። ባለትዳር እንደሆነ አታውቂም? አላውቅም በጭራሽ። ምን ማለት ነው? ስለምን ባል ነው የምታወሪው? አስወጣልኝ። እርግጠኛ ነሽ? አስወጣልኝ። አንቺ ውሻ ልክስክስ። ዝም በይ በእናትሽ። መጀመሪያ ባልሽ ነው። ከየት ነው ያመጣሽ? ከሴተኛ ጋር ነው የመጣሽ? መጀመሪያ ባልሽ ነው ከቤት የት ነው የምወጣው? ባልሽ ነው ሲጀመር። በቃ ገባሽ? ትሰሚኛለሽ? የሰማሽኝ ነው? ልብስሽን ልበሽና ውጭ። ልብስሽን ልበሽና ውጭ። ሂጂ ውጭ። ሂጂ እዛ ነው። ትወጫለሽ። ልብስሽን ልበሽ ውጭ። ትወጣለች። ልበሽና ውጭ ቶሎ። ምን ያደረክ ነው አንተ? ምን አደረኩኝ እንዴ? ምን አደረክ? ምንድን ነው? ምን አገኝ? አንተ ውሻ ነህ ጀመር ልክስክስ ነው አንተ። አንተ ወይዘሮ የለም ወይዘሮ የለም እንዳሰብሽው አይደለም። ተረጋጊ። አንተ ሴተኛ ነሽ። ከሴተኛ ጋር ነው የመጣት ከዛ ነው የመጣት። እኔ ገምቼ ነበር ሲጀመር እኮ። ቁጭ በል አንተ። ገምቼ ነበር እኮ። እንዳሰባችሁት አይደለም እኮ በእናትህ ነው እንዳሰብን ያለው። በቃ ምንም የተፈጠረ ነገር የለም እንዴ። እና ምን እያደረጋችሁ ነው? ራቁትህን እኔ ምንም አላውቅም። እኔ ምንም አላውቅም አይደለ? አንተ አላውቃትም። ፍቅረኛዬ ነው እያለች አንዴ አላውቃትም ትላለህ እንዴ? እኔ አላውቃትም። እሷም ስለምን በእናትህ ዝም በለው። ረዛ እዚሁ አይንን በጨው አጥበህ ልትከር ትፈልጋለህ እንዴ?
እኔ አላውቃትም። ውጪ አንቺ ቶሎ አውቄው ነበር ነው። ነይ ቀጥይ። ምንድን ነው የምታወራው አንተ? ምን አላውቃትም ነው የምትለው? እሺ ተቀመጥ። ማለት ማነሽ? ምን ማውቀው ነገር ምን እየተፈጠረ ነው? ምን ማለት ነው? ደውለህ እንደ ጠራኸኝ እኔ ነኝ አንቺ ልደውል? እኔ ምን እየተፈጠረ እንደሆነ አላውቅም። ምንድን ነው የምታወራው? ንገረኝ እስኪ ምንድን ነው? እኔ ምንም ማውቀው ነገር የለም። ሴትዮ ለምን እንደው አትይኝ? ሴትዮ? እኔ ሴትዮ? ምንድን ነው? አታውቃትም? የምር አላውቃትም። ሴትዮ ነው ወይ? አንተ ምን አይነት ሰው ነህ በእናትህ? እኔ ምን አደረኩኝ? ቆይ ምን እየተፈጠረ ነው? እኔ ምንም ስላንቺ አንድ ላይ መሆናችሁንም አላውቅም። ምንድን ነው አንተ? ይኸውልሽ አሁን ሁለታችሁም የካዳችሁ ነው ያላችሁት። ሁለታችሁም የዋሻችሁ ነው ያላችሁት። እውነቱን የምታወሩ ከሆነ እውነቱን አውሩ። ምን ስታደርግ ነበር አንተ? ምንም አላደረኩም። ማን ነች እቺ ሴት? አላውቃትም። አላውቃትም ማለት ነው። ንገራት። እየደወልክ አይደል እንደ የምትጠራኝ? ንገራት። እኔ አልጠራሁሽም። እኔ አላውቅም። በቃ ምንም አንቺ ባለትዳር እንደሆነ አታውቂም? እሱ አውቃለሁ። እና ታዲያ እንዴት ባለትዳር ሰው ጋር እንዴት ታደርጊያለሽ? ግን ደግሞ በቃ ደውልልኝ። ሰማሽ? ሴት ልጅ ነሽ አይደለ? ባለትዳር ነኝ እኔ። ገባሽ አይደል? እንዴ እናንተ ጋር ጉለት ስላለ ነው እንጂ እነ ጉለት ባይኖር አይደውልኝም። ገባሻ? ይኸውልሽ ስለነሱ ጉድለት አይመለከትሽም አንቺ። ይኸውልሽ በቃ ደወለልኝ መጣሁ ስለምወደው። አይመለከትሽም ስለነሱ ጉድለት። ባለትዳር ነው። ወንጀል ነው የሰራሻለሽው እንዴ? ወንጀል ባለትዳር ማማገጥ ወንጀል ነው እኮ ነው። በቃ ማዘር ጋር ሄዳለች። አትመጣም አለኝ። እመጣለሁ። በቃ አለቀ። ሌላ ምንም ነገር የለውም። ባለትዳር እንደሆነ እያወቅሽ እንዴት ታደርጊያለሽ? ስለማፈቅረው። ከዛስ? እሺ ጊዜ ስለሚሰጠኝ አፈቀርኩት። ከዛስ? እሺ ከዛ ምንም እንሰውታኝ እና እሱን እንኖራለና ምን ነገር አለው? እናንተ ምን አይነት ሰዎች ናችሁ? ቆይ እንዴት ምን ማለት ነው? እንዴት ታደርጊያለሽ? ባለትዳር እንደሆነ እያወቅሽ በቃ አውቃለሁ። ስለማፈቅረው። ምንድነው የምታወሪው አንቺ? በቃ ስለምወድህ በቃ ስለምወደድ ነው። እኔ አላውቃትም ሲጀመር እኮ። እኮ 8 ወር ነው አይደል? የምን 8 ወር ነው የምታወሪው እንጂ? እኔ ምንም የማውቀው ነገር የለም። ተቀመጥ። እሷ ምን አለች አይደል? ምንድነው የምታምነው? ስታረግ የነበረውን አምናለች እሷ። ምንድነው? ምንም ነገር እኔ በማላውቀው ነገር እኮ ነው እኔ እየወነጀላችሁ ያለው። ምንድነው የማላውቀው ነገር? ማን ያስገባት? ከፍቶ ያስገባት ማን ነው እንዴ? መኝታ ቤት ድረስ ማን ያስገባት? አላውቅም። በቃ እንዴት አላውቅም? አላውቅም። አንተ ምን አይነት ሰው ነህ? ቀና በልና አዋራኝ እስኪ። አይኔን እያየህ አዋራኝ። ምንድነው? አይኔን በጨው አጥበህ እንደዚህ ስክድ አታፍርም? ምንም የማወራ ነገር የለኝማ። ምን ላውራ? አውራ ያለን ይኸውልህ ማን እንደሆነችም ታውቃለህ። ይኸውልህ አዳምጠኝ። እኔ የሚወራው ሰማኝ። እሷን ታትና ሰማኝ። ማን እንደሆነችም ታውቃለህ። ማን እንደሆነችም ታውቃለህ። እዚህ ቤትም ራስን ያስገባት እኔ አላስገባም። እና ማን ነው ያስገባት? ንገረኝ እስቲ ማን ያስገባት? ከኔና ካንተ ልጅ ለምን አትሰሚኝም? አንቺ ቆይ እኔን ባልሽ እኮ ነኝ። ባልሽ ነኝ። አንቺ ዞር በይ። እንዴት ምንድነው? ዞር በይ አንቺ። በቃ አላውቅሽም አልኩሽ አይደል እንዴ? ታውቀኛለህ። ምንድነው እናንተ ለምንድን ነው የማታስወጡልኝ? እኔም ብላ ነው የመጣችው። አላውቅም። በቃ እኔ እንዴት እንደመጣች በቃ እኔ ምን እየተፈጠረ እንደሆነ አላውቅም። ሰማኝ። እኔን ማስረጃ አለኝ። እሺ ማስረጃውን አሳያለሁ ከፈለክ። ምንም ልታገኛቸው ራስህ እየደወልክ እያስገባት እዚህ ቤት ውስጥ ሌላ ነገር እንደምታደርግ ማስረጃ እኔ አልደወልኩም። በግልጽ የነገርኩህ ለምን እኔን አትሰሚኝም? ቆይ እኔ እኮ ባልሽ እኮ እኔ ላይ እኮ እየጮሽብኝ እኮ ነው። ዝም በል። ምንድነው አንቺ ተይኝ። ለምንድን ነው የምታወቅ? ጊዜን እኮ ነው የሰጠው ካርለ እንዴ? የመጨረሻ እድል ልስጥህ። የመጨረሻ እድል ነው የምሰጠው። ታውቃታለህ አታውቃትም? እቺ ሴት ያቀኛል በደንብ ታቀኛለህ በደንብ አላውቃትም አልኩ። እንዴ አላውቃትም የምትለው ምንድን ነው የምትከደው? እኔ አልካድኩም። ለምን ነው የምትከደው? እኔ ምንም አልካድኩም። ተይ በቃ አላልከኝም? እኔ አላልኩሽም። ብለኸኛል ሚስት የለኝም እያልክ ነው ሁሌ። ሲጀመር አላወራንም። አንቺ ባለትዳር እንደሆነ አሁን አውቃለሁ ስትል ለምን እንደው የምትቀባጥሪው እንዴ? አያዛ ሰማህ? ስለማፈቅረው ነው በቃ። ሲጀመር ብታቀኝ ስለኔ 10 አይነት ወሬ አታወራ። ዝም ብላ ነው ተመጣጣኝ። እጅ ከፍንጅ እኮ ነው ያገኘህ አይደል እንዴ? የምን እጅ ከፍንጅ ነው? እኔ ከዚህ በፊት እኮ ነግሬያለሁ። ኮንዶም አግኝቻለሁ፣ ብዙ ነገር አግኝቻለሁ ብዬ ነግሬያለሁ አይደል? ለካ እዚህ ከማንም ከሴኛ ነገር ጋር ሲዳራ ስነ ስርዓት ይኑርሽ። ዝም በይ በእናትሽ። ስነ ስርዓት ይኑርሽ። ስርዓት አለሽ አንቺ። ታይ በቃ ስርዓት አለሽ አንቺ። በቃ እኔ ስለማፈቅረው ነው ያልኩት። አንቺ የምን ፍቅር ነው? እሷ እያመነች ነው፣ አንተ እያመንክ አይደለም አይደል? ጉጭ ሰጆ ከፈቀርሽ ጉጭ ሰጆ በቃ ራሱ እኮ ነው ቤቱን ያስደፈረው። ቤቱን ያስደፈረው ራሱ ነው። ትመጫለሽ ራሱ ነው። ይኸውልህ ይሄ ማን ነው? ማን ነው ይሄ? ቁጭ በል አርፈህ። ይሄ ማን ነው? ይሄ አንቺ ነሽ አይደል? ይኸው ጭራሽ ቪዲዮ የደወልክ ራስህ የሰማህ ነው። ምንድነው ቤት ውስጥ እየተካሄደ ያለው? እኔ ምንም ማውቀው ነገር የለም። ስለዚህ እንዴ ይኸውልህ ከዚህ በላይ ምንም ካንተ ጋር ሰጣ ገብ ውስጥ የምገባበት ሰዓት የለም። ቤት ውስጥ ምን እየተካሄደ ነበር? ምን እያደረግሽ ነው? ታፈን ዝጋ ውሻ። ጭራሽ ደግሞ እኔ ጋር ፈጣል እንዴ? ማፈሪያ ናችሁ ሁለታችሁ ቆሻሾች። ምን አድርገን እንዴት እንደዚህ ታደርጋላችሁ? በቃ ስለምወደው አደረኩኝ አልኩኝ እኮ ነው። በቃ ስለምወደው ነው ያደረኩኝ። ባለትዳር ነው፣ ወንጀል ነው የሰራሽ ያለሽው። ሴት ልጅ ነሽ አይደል? በቃ ውጭ ላይ ወስደሽ አልጋለልሽ አይደል? ውጭ ላይ በቃ ቤት የጠራኝ ራሱ የጠራኝ እሱ ነው የጠራኝ። ምንም ርካሽነት አይደለም። የምን ርካሽ ነው? ባልሽ ነው ሰውቃሽ። አታፍሪም እንዴ? ባልሽ ለምን አፍራለሁ? ሴት እኮ ነሽ።
ሴት በሆነስ ደውሎ ጠራኝ መጣሁ። አሁን ከዚች ጉራጅ ሴት ጋር መከራከር አልፈልግም። ሰማኝ አይደለ? ሰማኛለህ? እኔ ካንተ ጋር ነው ንግግር። ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው እኮ። ምንድን ነው የምትፈልገው? ለምንድን ነው ትራክ ላይ የማግጠው? ለምንድን ነው እንዴ? ምንም ፈልግ የሆነ ነገር የለም። በቃ ምን ማለት ነው ፈልግ የሆነ ማለት? አስገድዳለች እሷ እንዴ? ምን ሆነ ነው? አስራር ለምን ልደውል ይበላሽ ታታሽያ? በእኔና አንቺ መካከል ምንም ፍቅር የለም። ኑሮ ማያውቅ ወደፊትም አይኖርም። እኔ ጋር አለ። ለምን መጀመሪያ ለሴክስ ብቻ ነበር እንፈልጋት ማለት ነው? ተናገሩነቱን ካወክ ለምን ታስጨንቀኛለህ? ምን ማለት ነው? እንዴት አውቃለሁ? ወይኔ እባክሽን ተረጋጊ። አንተ ውሻ ጭራሽ እንደዚህ ለዚህ ነው ተረጋጉ። ይኸውላችሁ በጣም ባለጌ ሰው ነሽ። ይኸውልህ አንተ እየረፈ ለምን መስበኝ እያየ አይደል እንዴ? ጭራሽ በቤቴ ተቀመጪ እባክሽ። ጭራሽ በቤቴ ትመጪኛለሽ? ተቀመጪ አልፈሽ ሰሚኛለሽ? እገልሻለሁ። ይሄ ነገር ስታረጉ እገልሻለሁ። ተቀመጪ አልፈሽ። ተቀመጪ እገልሻለሁ። ተቀመጥ አልፈሽ። ውሻ ነው ታይገርም። ውጡልኝ አንተ ገላታለሁ። ልቀቀኝ። እናንተ ትላልቅ ሰዎች አለ እንደተማረ ሰው አስቡ። ተቀመጥ ቁጭ በላችሁ። ጭራሽ እኔን ትመጪኛለሽ? አዎ እመታለሁ። በቃ እንዴ ተቀመጪ። አንተ ቆሻሻ ነሽ። ተቀመጪ። ለነገሩ እኔ ጥፋተኛ እሷ ነው ተዋታለሁ ስትል ማመን እሺ። ስንት ነገር ስታረቁታችሁ አሁን ለመጣ ተረጋጉ። አንቺ ካገደልኩሽ ወንድ አይደለም እንዴ? ወይኔ ስንት ነገር ስታረቁታችሁ አሁን እንትን ልትሉ ትፈልጋላችሁ እንዴ? ለመጣላት እገልሻለሁ ያልኩሽ። ወጣችሁ መከራ ትችላላችሁ። እኔ ከዚህ በኋላ ከሱ ጋር ምንም አይነት ነገር አልፈልግም። ፍቺ ነው ተረጋጉ። ፈልገው አሁን በቃ እኔ ህጋዊ ባል ነው አይደል? ነበረ። ስለዚህ አንተ እንዴት ትግዳለህ? እኔ ነው ለሴክስ የምትፈልገው? አንተ ቆሻሻ የምፈልገው ቆሻሻ ሰው ነሽ። ምን ነበር የምትለኝ? እየደወልክ ምን አልኩሽ? ምን ነበር የምትለኝ? ምን ብዬሽ አውቃለሁ? ዝም በል በእናትህ። እወድሻለሁ ናፍቀሽኛል። የኔ ሚስት አንቺ ሲጀመር ባለ ትዳር ሰው ላይ ምን ያንጠለጥልሻል? አንተ እኮ ነው መጀመሪያ ፊት የሰጣኝ። አንተ ነህ እኮ እና ፊት ብሰጥሽ እኔ ፊት ብሰጥሽ አንቺ ባለ ትዳር እንደሆንኩ እያወቅሽ የምትመጪው አንቺ ባለጌው አንቺ አይደለሽ እንዴ? አንተ ነህ ባለጌው። የምራችሁ ነው እየተወቃቀሳችሁ ያለን። ሁለታችሁም ባለጌ ናችሁ። ሁለታችሁም በቃ እኔ ፊት ባይሰጠኝ ሲጀመር እሱ ጋር አልሄድም። ምን እሷን ከተካላገ ባንገስ ባለትዳር ነው አይደል? ጊዜውን የሚሰጠኝ ለኔ ነው እንዴ? ሴት ልጅ እኮ ነኝ። ሴት ልጅ ሆነሽ እና ታዲያ ባለትዳር ነው አይደል? ባለትዳር እንደሆነ ስታውቂ በቃ መተው ነው ያለብሽ ችግር ያለን ይመስለኝ እኮ። ችግር ቢኖርም ከሷ ጋር ያለውን ነገር ጨርሶ ወደ አንቺ እንዲመጣ ካረግሽ ነው እንጂ ፍቺ ካደረገ በኋላ ማንንም አይጠቅሽም። እኔ አስደሰትኩት መሰለኝ። በቃ ከኔ ጋር የሚኖር መሰለኝ። ሴት ልጅ ነኝ። በቃ ጎረቤት እየሰማኝ ነው። በእናትህ አታስፈርድብኝ፣ በጎረቤት እንኳን። ስለዚህ በቃ ዝም በሉ። አንቺም ውጭልኝ፣ እሱም ይውጣልኝ። ፍቻችንን በውጭ መፈጸም እንችላለን። በቃ ምን ፍቺ ነው የምትይው? ሄሎ አንተ ዝም በል። ጭራሽ ለመንካት እንዳትሞክር ነኝ። እሺ ፍቻችንን በውጭ መፈጸም እንችላለን። ግን እኔ አንቺ ያልገባሽ ነገር ስላለ ዝም በይ አንቺ። ለምን ነው ዝም አታስብልኝ? ቆይ እንድገላት ነው የምትፈልገው? ተረጋጉ። እኔ እሱን አንቺ ጭራሽ ልትገለኝ አዎ እገልሻለሁ። እንደዛ እየገለሻለሁ። ደውልልኝ አሁን ልትገለኝ እገልሻለሁ አልኩሽ። ገና አልጨረስንም። አንተ ኧረ በእናትህ እንዴ! ማለት እኔ ጋር የጎደለ ነገር ምንድን ነው? እስቲ እሷ ጋር የሄድክበት ምክንያት ምንድን ነው? እኔ በጣም ተረጋግቼ ነው እያጓራሁ ያሉት። የጠረጠርኩት ነገር ስላልሆነ ይሄንን አይደለም ሄሎ ወድጄ አይደለም። በእናትሽ አዳምጠኝ። እኔ አልደነቀኝም ማለት አልደነቀኝም። በፊትም የጠረጠርኩት ነገር ነው። ብዙ ነገር አግኝቻለሁ እኔ እዚህ። ሰማኸኝ አይደለ? እኔ ውጭ ስታደር አውቃለሁ። እኔ ያለ ወትሮ ቤት ስትል አውቃለሁ። ሰማኸኝ አይደለ? ዝም በል አፍህን ዝጋ። አሁንም ጎረቤት እየሰማን ነው። ሌላ ነገር አንወራራ። ግን ምን እንዳጎደልክበት ብቻ ንገረኝ። ምንድን ነው ያጎደልኩት? እኔ ወድጄ አይደለም። ለምን አትይኝ? ከኔ ያጣው ነገር ምንድን ነው? እሺ እኔንም መተህ ወድጄ አይደለም ትላለች። እሷንም ወድጄ አይደለም። ምን ማለት ነው? ንገረኝ። እኔ በፊት እንደዚህ ነበርኩ፣ ለአንተ እንደዚህ ነበርኩ። የሁላ መስዋዕትነት እኔ እኮ በጣም ብዙ ሰው እኮ አውቃለሁ። ከአንተ የሚበላለጡ ሰዎች ታውቃለህ አይደለ? የምውልበት መስሪያ ቤት። አንተ ግን በዚች ምኗ በማይታወቅ እኔን እኮ አጥፍቻለሁ። ይቅርታ በቃ ይቅርታ እንዳትለኝ። ቀጥ ብለህ ውጣልኝ። አሁን ከቤት ይውጣልኝና ውጭ ፍቺውንም ውጭ መፈጸም እንችላለን። በቃ ወድጄ አይደለም አልኩሽ አይደል? ምንድነው ወደህ? በቃ ምንም ፈልግ የሆነ ነገር የለም። አስገድደው ማቅጠለ ሰው አለ። ያልገባሽ ነገር እኮ ምንም አይገባኝም። በቃ ምንም የሚገባኝ ነገር ምን ያለውበት እኔ እየሰማኝ ያለው ማንም እየተረዳኝ አይደለም። ነገረኝ የምፈልገው ማለት ነው። ምንድነው በቃ እኔ ንገረኝ ነው። ተረጋግቼ ልንገርሽ። እሱ እኮ ነው የቸገረኝ እኮ ነው የጨነቀኝ እኮ እሱ ነው። ምን ብዬ ነው ያ ነገር አልፈልግም። በቃ እባክህ ራሴን ይወስ አታሳምመኝ። ምንድነው ከሷ ጋር መሆን አትፈልግም? አታፈቅራትም ነው? አይደለም በጣም ነው ማፈቅራት እኮ። ምንድነው ታዲያ? በጣም እባክህ የሆነ ነገር አለ ተገድጄ አይደለም የምትለው ምንድነው? ኩሱን እኮ ነው መናገር የማልችለው። ለምን አትሁኝም እናንተ? ለምን አትረዱኝም? በቃ ያለሁበት ጭንቀት እናንተ አይገባችሁም። እኔ የሚሰማኝ ማንም አይረዳኝም እኮ ተናገር። እኔ አሁን ብዙ ስራ ያለኝ ሰው ነኝ።
ካንተ ጋር እዚህ ጋር እንትን የምልበት ሰዓት የለኝም። የህግ አካላቶች አሉ እየመጡ ነው ያሉት። ለእነሱ ቀጥታ ሰጣለሁ እዛው የምትጨርሱን ትጨርሳለህ። ስጠኝ የፈለግከው መናገር ያለብህን ግን አሁኑኑ ተናገር መጀመሪያ። ነው ከዚህ በላይ የምፈልገው ከሱ በኋላ ፍቺ ነው በቃ አልፈልግም። ምንም ነገር አልፈልግም። ዝም በል ጭራሽ ወደ እኔ እንዳዞር አልፈልግም። እባክሽ ሄሉ ታረጂ ፍቺ ነው የምፈልገው። ፍቺውንም ደግሞ በውጭ ነው የምፈልገው። በቃ ገባህ አይደለ? እኔ ከዚህ በላይ ምንም የለም። እኔ ይሄን ቤትም አልፈልገውም። በቃ አይደለም ሲጀመር አለኝ የሚለውን ነገርም ይዞ ይውጣልኝ። እኔ አንቺን ማጣት እኮ አልፈልግም፣ ግን እየተፈጠረ ያለውን ነገር አንቺ ቆየ እኮ እኔን ካጣኸኝ ቆየ። ከዛሬ 1 ዓመት በፊት እናንተ ነገር ምንድነው? አንተ ቆይ ምንድነው? መናገርም ካለብህ ተናገር። አሁን እሱ ማውቅ ፈልጋለሁ። ካለበለዚያ በቃ ተነሳውጣ። በቃ እሺ እነግራችኋለሁ እኮ ምንድነው? በጣም ከባድ እኮ ነው። ይኸውልህ እየመጡ ነው የጋካላቶች። በቃ ተነሳ። የምትወጣ እኮ ነው ውጣ። ካለበለዚያ ተናገር። የምትናገረው ነገር ካለ ቀይሉ እኔ ይሄን ስነግርሽ በቃ ማለት ፈልጌ አይደለም። በቃ ይሆነ ያለው ነገር በጣም እያዘንኩ ነው የምነግርሽ። ሁላችሁ ሰው ፊት ባልነግርሽ እኮ ደስ ይለኝ ነበር። ንገረኝ። ብዙ ላንቺ ልነግርሽ ሰው ፊት ነው ያጓረድከኝ አይደለ? ሰው ፊት ተናገር። ይኸውልህ ምን መሰለህ በቃ ግንኙነት በምናደርግበት ጊዜ አለ አይደለ በቃ ብልቷ የሆነ ረጅም ምላስ የሚመስል ነገር የሆነ በቃ እሱ ነገር በጣም ነው የሚረብሸኝና ላይክ በቃ የሆነ ወንድ ምናምን ነው ለምትመስለኝ። በቃ እኔ ባልናገር ደስ ይለኝ ነበር። እና እሱ ነገር አንተን ረብሾ ያውቃል? ይሄ እኮ ከበፊት ጀምሮ እኮ ያለ የምታውቀው ነገር እኮ ነው አይደለ? ሁሌ አንድ አይደለም። ጊዜ በሄደ ቁጥር ነው በቃ አይደለ? ያ ነገር እየተባባሰ የመጣው ኩና እሱ እኮ ነው የረበሽኝ። እኔ የሚሰማኝ ነገር አንቺ አይገባሽም ማለት አንተን በቃ ይሄ ነገር አንተን አይነካህም እኮ። ለምንድን ነው የማይነካኝ? እኔ ከወንድ ሲጀመር ደግሞ መጀመሪያ ተስማምተህበት የገባህበት ነገር ነው። ተስማምተህበት የገባህበት ነገር ነው አይደል? አሁን ሌላ ስላየህ ነው። ቆይ ሌላ ስላየህ ቆይ አንዴ ተረጋጉ። አንዴ ወይዘሮ ይለ ለምን አልነገርሽኝም? ሌላ ስላየህ ማለት ነው። መጀመሪያ ይሄ ነገር ይሄ ችግር እንዳለ ለምን አልነገርሽኝም? በቃ ያውቃል አይደል? አታውቅም? ከዚህ በፊት አታውቅም? ታውቃለህ? አልነበረም፣ እንደዚህ አልነበረም። እንደዚህ ባይሆንም ነበረ ግን በቃ ግን አሁን ጊዜ በሄደ ቁጥር ይሄ ደግሞ እኔ ፈልጌውም አይደለም ይሄ ነገር ያመጣሁት አይደል? ምንድነው? እስኪ አስረጅኝ በደንብ ያለውን ነገር ምንድነው? ምን በቃ ይሄ ነገር ያለው መጀመሪያ የሚያውቃል እሱ ምንድነው ያለው ነገር? እስኪ አስረጅኝ በደንብ አልገባኝም። በቃ ይሄ እኔ ፈልጌው ያመጣሁት ነገር አይደለም፣ በሽታ ነው አይደል እንዴ? በሽታ ማለት እኔም ደግሞ ከዚህ ነገር ላይ እየታገልኩ ነው። ገባህ አይደል? ለማስወገድ ብዙ ጊዜ ሐኪም ቤት ሄጃለሁ። በቃ እሱም ደግሞ ያውቃል። አብሮኝ ሐኪም ቤት እንትን ሲል ነበር ወይ ሰለቸው? መሰልቸት አይደለም፣ ሰልችተሽኝ አይደለም። ምን ያክል እንደምወድሽ እኮ ታውቂያለሽ አይደል? እንደዛ አይደለም ግን በቃ እኔም ሰው ነኝ እኮ ሰው ነኝ። እንደዚህ ነገር ይረብሸኛል። በቃ ፈጥሮ የወጣ ነገር እኮ ነው ለኔ። ታውቃለህ በቃ ይሄ ነገር ላንተ አዲስ አይደለም። አዲስ አይደለም እንዴት ነው ይሄ ነገር በቀላሉ ይቀበለዋል ብለሽ መታሰብ? እንደዚህ ያልነበረ እኔ እንደዚህ ያልነበረም መጀመሪያ ኮን ይተዋዋስ መጣ አይሻል? አንቺን የሚፈልግሽ ለሴክስ ብቻ ነው። በቃ መጨረሻው ይሄ ነው። በጣም ባለጌ ነህ። መጥፎ ነገር ማድረግ ባለጌ አንቺ ነሽ። ውጤቱ ይሄ ነው መጨረሻው። 8 ወር ሙሉ ፍቅሬ ማር እያልክ አይደል እንዴ አብረኸኝ የቆየው? ምን ማለት መልስ እስኪ ተናገር። 8 ወር ሙሉ አብረኸኝ ነበር። እኔ ምን አውቃለሁ? በቃ አንቺ ጋር የመጣው አይደለ? አሁንም ደግሞ እሷ ታስደስት፣ እሷ ጋር መሄድ ይችላል። ለምን አንቺ ማጣት አልፈልግም። እኔ ነገር አልሰማም ከዚህ በኋላ። እኔ በቃ እሷን ማጣት አልፈልግም። ማጣት ባልፈልግ ኖሮ እኮ መጀመሪያውኑ እንደዚህ አይነት ነገር ማድረግ ውስጥ ባልገባ። ሰው ነኝ። እንደዚህ አይነት ነገር አንተ ቢገጥምህ ምን ታደርጋለህ? እኮ ከተፈጥሮ ከሷ ጋር ያለን ነገር መፍታት ነው መጀመሪያ። ታርጌ ለፍታ ምን ተብሎ ነው የሚነገረው? ምን ተብሎ ነው የሚወራው? ምን ችግር አለው? ዝም አታስብለኝ። አንቄ እንድገላት ነው ፈልግ ነው። ይኸውልህ ተረጋጋ። አሁን እዚህ ጋር ማንም መገዳደል ነው የሚባል ነገር እኮ የምሳው እየሰማህ መጀመሪያ ከሷ ጋር ያለህን ነገር መፍታት ወይ ደግሞ እሷ ላይ ያለውን ችግር መፍታት ትችላለህ። መቶም ጊዜ ልደውልልሽ አያገባኝም። በቃ እንዴት መቶም ጊዜ ልደውልልሽ? ጊዜ ሰጥታኛል ነበር እንዴ? ስንት ቦታ ነው ይዘኸኝ የሄድከው? በቃ ይሄ ውጭ አውሩ። በቃ ነው ያገባኝም። በቃ ይዛው ባለጌ ነው። ያለሽበት ነገር ይገባኛል። እስኪ ያለውን ነገር አስረጂ። ውጣ። እስኪ አስረጂኝ ያለውን ነገር ማለት ከመጀመሩ ነው እንደዚህ ሆኖ ማለት ከልጅነት ጀምሮ ነው ማለት ከመጀመሪያው ከተፈጥሮዬ ማለት ስወለድ እንደዛ አልነበርኩም። ግን ከልጅነት ጀምሮ ነው ቢያንስ በ10ዎቹ በ12 በ13 እድሜ ነው እንደዛ ነገር የተፈጠረው ማለት ነው። ሐኪም ቤት ሂጄ ነበረ። ግን ደግሞ ያ ህክምና ከተደረገለት እኔ መውለድም ላልችል እችላለሁ፣ እንደገና ህይወቴን ላጣ እችላለሁ ተባልኩ። ምን ማድረግ ነበረብኝ? በቃ ህክምናውን ቀስ በቀስ እየተከታተልሽ ከሄድሽ 50-50 ነው በቃ የመዳን እንትን ድሉ 50-50 ነው ተባልኩ። ምንድነው? ቆይ እንዴት በቅሎ ነው? አዎ በቃ በልጅነቴ ገና 10ዎቹ ቤት እያለሁ ማለት ነው። ከዛስ እያደገ እየተባባሰ እያልሽ ነበር ቅድም ነው። በየቀኑ እየጨመረ ነው የሚሄደው። ከዛሬ ነገ ይሻሻላል አልኩኝ። በቃ ነገር በቃ ቢያንስ እሱን በማቅበት ሰዓት እንደዚህ አልነበረም።
ገባ አይደለ? ደግሞ ከሱ ጋርም ደግሞ ሐኪም ቤት ሄደን ብዙ ጊዜ ታይታይቻለሁ። ግን አሁን በቃ ቀን በቀን ሲሆን አመታቶች ሲጨመሩ እንደዚህ እየጨመረ መጣ። እኔ ምን ማድረግ እችላለሁ? እሺ ፈልጌ ያመጣሁት ነገር አይደለም። ገባ አይደለ? ምንድነው የሐኪሞቹ መልስ ምንድነው? አሁን መረዳት ነበረበት። በቃ ምርመራ ስታደርጊ ምንድን ነበር የነሱ መልስ? የሆነ የሚዳን ነገር አይደለም። በቃ አሁን አንዴ በቃ እድሜ እንትን ብሏል። በፊት እያሉኝ የነበረው ቀስ ቀስ እያለ ነበር ሲሉኝ የነበረው። አሁን ግን በቃ ያን ሕክምና ካደረኩኝ በቃ ምንም ነገር እንትን ማለት አልችልም። ልጅም መውለድ አልችልም፣ ግንኙነትም ማድረግ አልችልም ማለት ነው እኮ። ምንድነው? እሺ በሽታ ነው ወይስ ምንድነው? በሽታ ነው። አዎ በሽታ ነው። እንደዚህ የሚበቀል በሽታ ነው? የሚበቀል ነው በሽታው ነው? ከልጅነት ጀምሮ ምንድነው? ከየት ነው የመጣው? እንዴት ነው የተፈጠረው? እሱም አላውቅም ማለት እነሱ ያሉኝ በቃ እንደዚህ እኔ አላውቅም። ብቻ ይሄ የቤተሰብ እንትን ነው ይመስለኝ። ማለት ከልጅነት ጀምሮ የመጣ ነገር ነው። ቤተሰብ ሊያውቅ ይችላል ያን ነገር። እኔ ገና ነፍስ አላውቅም እንደዚህ አይነት ነገር ቢያንስ 10 ዓመቴ 11 ዓመቴ ላይ ያለው ማለት ነው። እኔ በሰንሳት ብቻዬን እንኳን አየሁ አይደለም እንደሚናገር። እሺ እኮ ቤተሰብሽን ለመጠየቅ ለማማከር አልሞከርሽም? አሁን ታልቅሽ በቃ ይልሽ እንድታለቅሽ አይደለም የሚጠይቁሽ ያሉት ነገሮች ግልጽ እንዲሆኑ እኮ። ቤተሰብሽን ለመጠየቅ አልሞከርሽም? ጠይቄያቸዋለሁ። ለመጠየቅ ያልሞከርኩ ነው እንደሚመስላችሁ እናንተ እኮ። ምንድነው የነሱ መልስስ? ምን ይነግሩሻል? ከልጅነትሽ ነው በቃ ምናምን የጋለ ድንጋይ ጋር ተቀምጠሽ ምናምን ነው እንደዚህ አይነት ምክንያት ነው የሚሰጡኝ። ግን ያ ነገር አላሳመነኝም። ገባህ አይደለ? ያለው ነገር ትንሽ ይከብዳል። አሁን ተረዳችሁኝ ያለሁበት ምንድነው የሚረዱ? እሺ በቃ ደርሰዋል። የህግ አካላቶቹ በቂ ነው። ያለውን ነገር አውርተናል። እሺ ያለውን ነገር አውርተናል። አንተም ተናግረሃል፣ አንቺም ተናግረሻል። እኔ እዚህ ጋር ምንም ወስነው ነገር የለም። በቃ ይሄንን ማስረጃ እሰጣለሁ። ስታደርግ የነበረው ይታያል፣ የሚወሰነው ይወሰናል። አሁን ወደ ካባቶች እኮ እሱን ነገር እዛ ታወራለህ። በቃ አሁን ወልጃዳ አይደለም አትበል። ማን ያስገደደ? ተፈጥሮ እኮ ነው። ሰው ነኝ፣ ወንድ ነኝ እኮ። መግባት አልፈልግም። በቃ አሁን አስወጡ። በጣም ባለጌ ሰው ነሽ። ተነስቷና እኔ ማብራችሁ ልምጣ። ሄሎ እባክሽ ቆይ አስወጣ ተረጋጊውልሽ። ግን አሁን ይሄን ነገር አንቺ ቀድመሽ ብትነግሪኝ ኖሮ ያን የሆኑ ተነጋግረን ልንፈታው እንችል ነበር። ጠርጥሬ ነበር እኮ ነግሬያለሁ ብዙ ጊዜ አይደለ እኮ። መጠርጠርሻል፣ ግን አሁን አንቺ ላይ ያለውን ችግር አልነገርሽኝም። እንደዚህ አይነት ነገር አለብኝ ምናምን ብትይ ኖሮ እኔ በቃ ሕክምናው እየተከታተልኩ ስለሆነ እሱም አብሮኝ እየረዳኝ ነበር እኮ። አሁን እኮ ከጊዜ ወዲህ እኮ ነው እንደዚህ ሆኖ እንጂ አብረን ነበር እኮ ሐኪም ቤት ራሱ የምንሄደው። በቃ ያውቃል። ምን ብዬ ልናገር? ድጋሜያችንን ውጭ አሳልፈን መውጣት ነበረብን። ያንን ነው የምትለኝ አንተ? አሁን እኔን እስከጠራሽኝ ድረስ ሁሉም ነገር ተማምነን ነው አይደል? እዚህ ጋር የመጣ ነው የጀመርነው። ያን ነገር ስንጀምር በቃ ያለውን ነገር ሁሉም ነገር መንገድ ነበረብሽ። እኔ አሁን አላውቅም ብቻ በእውነት እንደዚህ እንትን ይለኛል ብዬ አላመንኩም ነበር። አሁን ያንቺም ቃል ስለሚያስፈልግ እዛ መሄድ አለብን፣ አብረን እንሄዳለን። እሺ ተመልካዮቻችን እንግዲህ የዛሬውን ታሪክ አይታችኋል። ትንሽ ግራም ያጋባና ከበድ የሚል ታሪክ ነው። በብልቷ ላይ ወይም በማህፀኗ ላይ ምላስ ነገር አለ እንደዛ ነው የተባልነው። እስኪ ያለውን ነገር ወደ ጤና ጣቢያም ወደ ህግ አካላቶችም ወስደን ያለውን ነገር ተከታትለን እናሳውቃችኋለን። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ታሪክ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ተነሽ